ሰላም ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም እናንተ ደግሞ ለምታውቋቸው ሌሎች ፋርማሲ ሼር እንድታደርጉ ይሁን። ዛሬም ደግሞ ሲኦሲ ጥያቄዎችን መስራታችንን እንቀጥላለን። እንግዲህ በፓርት ከፋፍለን በሲኦሲ በተደጋጋሚ የሚመጡ ጥያቄዎችን ከነ ኤክስፕላኔሽን እየሰራን አለን። ዛሬ ደግሞ ቀጣውን ፓርት ይዘን መጥተናል። ሁላችንም ቪዲዮውን ላይክ በማድረግ እንጀምራለን። ፋርማሲውቲካል ካምፓኒ ሂርስ promote that execute pharmaceutical promote service for them are regulated by the authority. So what is the most likely responsibility company considered to apply? A, responsible for any advertisement done by employee or promoter. B, hand over the employee as soon as they have the organization to authority. C, do criminal investigation against promote in the event of illegal behavior. D, should not present any argument in the defense of allegation against the promoter. ስለዚህ ምንም ጥያቄ የለውም። ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ማንኛውም ካምፓኒ በኤምፕሎይ ወይም ደግሞ ለዛኛው ካምፓኒ በሚሰራ ድራግ ፕሮሞተር ላይ ስለተሰሩ ማንኛውም ሜዲኬሽን ሪሌትድ ኦር ኤኒ ፋርማሲውቲካል ሪሌትድ ለሆኑ ፕሮዳክቶች ምን መሆን አለበት? ሬስፖንሲብል መሆን አለበት። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። The next question, a medical representative of a company is found promoting unregistered. እንዳትረሱ ምንድነው unregistered ነው ፕሮሞት እያደረገ ያለው ድራግ within misleading labeling. the FDA ወይም ደግሞ ይሄ the Ethiopian Food and Drug Authority authorized a pharmacist to take appropriate action following the available rule and regulation. አይደለ? What are the most appropriate action taken to be medical representative? አይደለ? እንግዲህ እነዚህ ኮመን ናቸው። ባይ ዘ ዌይ እነዚህ ከሬጉላቶሪ ጋር በተያያዘ በጣም ፋርማሲ ሲኦሲ ኤግዛም ላይ እንደዚህ አይነት ጥያቄዎች በተደጋጋሚ ይመጣሉ። ስለዚህ ኬዙን አንደርስታንድ አድርጎ ጥያቄውን ለመመለስ ትራይ ማድረግ ነው። ኤ ጊቭ ኦራል ዋርኒንግ፣ ቢ ሪትን ዋርኒንግ ሌተር፣ ሲ ካንስል ኤዱኬሽን ሰርቲፊኬት፣ ዲ ካንስል ኮምፒተንሲ ሰርቲፊኬት። ምንም ጥያቄ የለውም ዲ ነው አይደል መልሳችን። ምክንያቱም እነዚህ የሚወሰዱ ፐኒሽመንት አይነቶች በሲቨሪቲ ኦፍ አይነት አይደለ በሚሰራው ወይም በሚጣሰው ህግ ሲቨሪቲ ማተር ያደርጋል። ለምሳሌ ጊቭ ኦራል ዋርኒንግ፣ ሪትን ዋርኒንግ ሌተር የምንለው እነዚህ ማይነር የሆኑ ስህተቶችን ወይም ጥፋቶችን ሲያጠፉ ሰው ምንም ያደረግ ነው የሚቀጡበት አይነት ሂደት ነው። ይሄ ግን ፕሮሞት እያደረገ ያለው በጣም ኢሌጋል ነው አይደል? አንሬጂስተርድ የሆነ ድራግ ነው። ስለዚህ አንሬጂስተርድ የሆነ ድራግ ፕሮሞት ማድረግ ደግሞ በጣም ኢሌጋል የሆነ ነገር ነው። ፕላስ ደግሞ ከፍ ያለ ቅጣት የሚገባው አይነት ነገር ነው። ስለዚህ የፋርማሲስቱን ወይም ደግሞ የሜዲካል ሪፕሬዘንታቲቭን ኮምፒቴንሲውን ካንስል ማድረግ በዚህ ኬዝ መሰረት ትክክለኛ መልሳችን ይሆናል ማለት ነው። በኔክስት ኩዌሽን ኢን ሪሶርስ ሊሚትድ ካንትሪ regulatory authorities and the pharmaceutical company wait for health and care professional, patient or consumer to make an effort to contact the authority or company and immediately report the encountered ADR. This is because the cheapest way to get ADR report. እንግዲህ አንድ ሀገር ሊሚትድ ያለ አንድ ሊሚትድ ሪሶርስ አለች ሀገር ነች። ስለዚህ ኤዲአር ሪፖርቱን በየትኛው ፓዝዌይ ወይም በየትኛው ሜትድ ሪፖርት ቢደረግ ቺፐስት ነው። ኤ አክቲቭ ሰርቪላንስ፣ ቢ ፓሲቭ ሰርቪላንስ፣ ሲ ኢንዲቪዥዋል ኬስ ሴፍቲ ሪፖርት፣ ዲ ፕሬዲክ አፕ ቱ ዴት ሪፖርት። ምንም ጥያቄ የለውም አይደለ? ፓሲቭ እንግዲህ ፓሲቭ በምንልበት ጊዜ እነዚህ ምንም የሆነ እንትን የማያስፈልግ ነው። ስለዚህ ወጪ ሚኒማይዝ ከማድረግ አንጻር ትልቅ ቤኔፊት ስለሚኖር ሊሚትድ የሆነ ሪሶርስ አለባት ካንትሪ አብዛኛው ጊዜ ፓሲቭ ሰርቪላንስ። እነዚህ አክቲቭ የምንለው የተለያዩ ጥናቶች ወጥተው እየተሰራ የሚደረግበት ሂደት ነው ኤዲአር ሪፖርት። ያ ደግሞ በጣም ሪሶርስ ይፈልጋል፣ ገንዘብ ይፈልጋል፣ ታይም ይፈልጋል። ስለዚህ ሀገሪቷ ደግሞ ያን ለማድረግ ስለማትችል ፓሲቭ የሆነ ሰርቪላንስ ፕሪፈብል ነው ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ የቴሌግራም ዩዘር ኔማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ከሲኦሲ ኤግዛም እንዲሁም ደግሞ ከፋርማሲ ኤግዚት ኤግዛም ሪሌትድ የሆኑ ማንኛውንም ነገር ካላችሁ እኛን ኮንታክት ብታደርጉ እኛም ደግሞ እናንተ ለመርዳት ሁሉ ጊዜ ዝግጁ ሆነን አለን። እንዲሁም ደግሞ የቴሌግራም የግሬስ ፋርማ ቴሌግራም
ቻናላችንን ሰው ጆይን በማድረግ አፕዴት የሆኑ ኢንፎርሜሽኖችን ቀን በቀን እዛ ማግኘት ትችላላችሁ። ግሬስ ፋርማዎች ነን። ቱጌዘር ዊ ካን ዘ ኔክስት ኩዌስችን the FDA receive investigates and analyze ADR አይደለ so adverse drug event from all over the country. So as part of the pharmacovigilance function, it's also in the charge of taking regulatory action to ensure the public safety አይደለ so which regulatory action listed below become a proportional measure when the risk of ADR clearly outweighs the product benefit. A product recall, B packaging insert revision, C letter to healthcare provider about safety concern, D modifying inadequate design of product labeling and the packing. ስለዚህ በኬዙ መሰረት ምንድነው ሪስክ ኦፍ ኤዲአሩ ምንድነው? ሪስክ ኦፍ ኤዲአሩን በምናይበት ጊዜ ክሊርሊ outweight the product benefit አይደለ በጣም ህዝቡ ላይ ጉዳት እያደረሰ ነው። ስለዚህ ምንም ጥያቄ የለውም ምንድነው ፕሮዳክቱ ሪኮል ወይም ደግሞ መሰብሰብ ነው ያለበት። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። እንግዲህ አብዛኛው ከዚህ በፊትም እንደምንላቸው አብዛኛው ሲኦሲ ጥያቄዎች ፋርማኮቴራፒ በሉት እንዲሁም ደግሞ ከፋርማኮቴራፒ ውጪ ያሉ አብዛኛው ጥያቄዎች ምንድናቸው? ኬዝ ቤዝድ ናቸው። ስለዚህ ኬዝ ቤዝድ ናቸው ማለት ደግሞ ይከብዳሉ ማለት አይደለም አይደለ? ስለዚህ ጥያቄውን አንደርስታንድ ማድረግና ሰው እነዚህ ኢሉሚኔሽን ሜቶዶችን በመጠቀም ሰው ከአራቱ ሁለቱን በማውጣት ሁለቱ ከቀረው ደግሞ ቅድሚያ መስጠት ያለብንን ፕራዮሪቲ ሰጥተን መምረጥ እጅግ አስፈላጊ ነው። ሶ the next question ምንድነው ፋርማሲስት who is working at a community pharmacy in Ethiopia አይደለ so submit a re-registration application for professional license certificate. So the certificate issuing body analyze the document submitted for registration and confirm that the degree of the applicant is forged. ስለዚህ ለሪ-registration የተላከው ዶክመንት ምንድነው ዲግሪው የአፕሊካንቱ ፎርጅድ መሆኑን አገኘ። ስለዚህ what will be the most appropriate measure should be taken by the certificate issuing body. ስለዚህ ለሪ-registration ነው ላከው፣ ነገር ግን ዲግሪው ፎርጅድ ሆኖ አገኘ። ስለዚህ ምን ማድረግ ነው ያለበት ነው? A cancelling the degree, B suspending the degree, C revoking the certificate, D suspending certificate. ምንም ጥያቄ የለውም revoking the certificate ማድረግ ነው አይደለም? ምክንያቱም እነዚህ cancelling the degree የሚለው ሚኒስተር ኦፍ ሄልዝ የተለያዩ ተቋማቶች ናቸው እንጂ ይሄ የሚመለከተው አይደለም አይደለ? ፕላስ ደግሞ እነዚህ suspending the certificate ስንል እንግዲህ revoking እና suspending ተርሙን በምናይበት ጊዜ suspending means temporary cessation አይደለ? ለሆነ specific period of time። ስለዚህ ምን ይደረጋል? ለምሳሌ ፍቃድ ሊሆን ይችላል ሰስፔንድ ይደረጋል ስንል ለተወሰነ ጊዜ ይያዝና ከተወሰነ ጊዜ በኋላ ድጋሚ ይሰጠዋል ነው። ሪቮክ ስንል ደግሞ ኮምፕሊት ሲዜሽን ኦፍ ሳምቲንግ ሙሉ በሙሉ በቋሚነት ፐርማነንትሊ ሰርቲፊኬቱን ምን ማድረግ ነው? ካንስል ማድረግ ነው። ስለዚህ ፎርጂድ ሆኖ ከተገኘ የሰጠውን ሰርቲፊኬት ኢሹንግ ቦዲ ምን ማድረግ አለበት? ሪቮክ ማድረግ አለበት። ምክንያቱም ዲግሪው ፎርጂድ ነው ማለት ነው። ሶ the correct answer is ምንም ጥያቄ የለውም ሲ ነው። ስለዚህ ስፔሻሊ ሬጉላቶሪ ፓርት የሰራናላችሁ ቲዩቶሪያል አለ። ስለዚህ ኤግዚት ኤግዛም እንዲሁም ሲኦሲ ኤግዛም የምትወስዱት ተማሪዎች እዚሁ በግሬስ ፋርማ የሰራንላችሁ ቲዩቶሪያሉን በማየት ሰው መጠቀም ትችላላችሁ ማለት ነው። The next question, licensed pharmacist working in the community pharmacy from the year of 2008 to 2009 EC እንግዲህ ከ2008 እስከ 2009 ኢትዮጵያ ካላንደር ነው አይደለ? ኮሚኒቲ ፋርማሲስት ተሰራ። so the pharmacist left his job since the end of 2009 due to family related problem. ስለዚህ in 2014 the pharmacist wanted to return to this previous work because of the pharmacist family matter gets a solution. So what is the most likely claim by the authority? ስለዚህ ከ2008 እስከ 2009 መጨረሻ ነበር አይደለ እየሰራው። ነገር ግን መሃል ላይ 2009 መጨረሻ አካባቢ የፋሚሊ ኬዝ አጋጥመው በዛ ስራውን ለቀቀና 2019 ወደ ቀድሞ ስራ መመለስ ፈለገ። ምክንያቱም ደግሞ ምን ነበረ? ተፈጥሮ የነበረው ኬዝ ተፈቶ ነበረ። ስለዚህ ጥያቄያችን ምንድነው? what is the most likely claim by the authority? A considered as the pharmacist who is practicing without professional license. ምንም ኤክስ ነው መውጣት አለበት። ቢ ኢንኳየር ቱ ብሪንግ ሜዲካል ሰርቲፊኬት
ቫይንግ ደ ፋርማሲስት ፊትነስ ይሄ መጀመሪያውኑ ያው ላይሰንሱን ከመውሰዱ በፊት ይሄ ቼክ ተደርጎ የተሰጠ ነው። ስለዚህ በኢሉሚኔሽን ሜትድ ሁለቱን አውጥተናል። ከሲ እና ዲ ፕሮባቢሊቲ እንሰጣለን። ሲ ደግሞ ሲና አሎ ቱ ጌት ባክ ቱ ወርክ አፍተር ሪኒዊንግ ደ ላይሰንስ። ዲን ስናይ ደግሞ አሎ ቱ ወርክ ዊዝ ኮምፒተንት ፕሮፌሽናል ሱፐርቪዥን ምንም ጥያቄ የለውም። ስለዚህ ለ5 ዓመት ነበር አይደለ ከስራው የራቀው። ስለዚህ ወደ ስራው ገበታ ለመመለስ ምን ማድረግ አለበት? ላይሰንሱን ማሳደስ ወይም ደግሞ ሪኒዊንግ ማድረግ አለበት። ሰው ደ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ሲ ይሆናል ማለት ነው። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም እንድንሰራላችሁ የምትፈልጉትን ማንኛውንም ሰው ቶፒክ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመርዳት ሰው ለመዘጋጀት ዝግጁ እንሆናለን። ፕላስ ደግሞ ማንኛውም የምትፈልጉትን ስፔሻሊ ከፋርማሲ ኤግዚት ኤግዛም እንዲሁም ሲኦሲ ሪሌትድ የሆኑ ኢሹዎችን ጥያቄ ካላችሁ ሰው እዚህ ጋር ያለውን ቴሌግራም ዩዘር ኔማችንን ኮንታክት በማድረግ ሰው እኛም ማግኘት ትችላላችሁ። እኛም ደግሞ በቻልነው መጠን ሁልጊዜ እናንተን ለመርዳት ዝግጁ ነን ማለት ነው እና ሰው እናንተ ለምታውቋቸው ሌሎች ፋርማሲ ቻናላችንን ሰው ሊንኩን ሼር እንድታደርጉ ይሁን። ግሬስ ፋርማ ሁልጊዜ እንደምንላችሁ ቱጌዘር ዊ ካን። So the next question is, a pharmacist who has been working in a dispensary unit of hospital get a chance for MS program in the social pharmacy and left his job to join the program. 2 years later, he successfully complete his class. ከሁለት ዓመት በኋላ completely ጨረሰ ክላሱን። come to the regulatory body to have a license and continue his profession practice. ስለዚህ ወደ ቀድሞ ስራ መመለስ ፈለገ ምክንያቱም ክላሱን ጨርሷል። ስለዚህ what are the most appropriate next step to be taken? ስለዚህ ስራውን ከመጀመሩ በፊት appropriate next step መውሰድ ያለበት የቱ ነው? A get a new professional registration, B get a new job with the new profession, C get a medical certificate proving fitness, ዲ ስንመጣ ደግሞ get a renewed professional license ምንም ጥያቄ የለውም አይደለ? ስለዚህ ወደ ቀድሞ ለመመለስ ምን ማድረግ አለበት? ላይሰንሱን ማሳደስ አለበት። ይሄ የኤፍዲኤ ፕሪንሲፕል ነው። ሶ ዘ ኮሬክት አንሰር ኢዝ ምንም ጥያቄ የለውም ዲ ይሆናል ማለት ነው። እንግዲህ ግሬስ ፋርማዎች ነን። ከኛ ጋር እስከ መጨረሻ ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ፓርት ደግሞ የዚህ ጥያቄ ፓርት የሚቀጥለውን ይዘን እንቀርባለን። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ተማሪ ሼር እንድታደርጉ ይሁን። ግሬስ ፋርማዎች ነን። ቱጌዘር ዊ ካን። ኔክስት እስክንገናኝ ድረስ እንወዳችኋለን። ባይ ባይ። መልካም ቆይታ